ሰላም ጤና ይስጥልን የኢትዮ ዓለም አቀፍ ዝግጅት ታዳሚዎች፣ በዛሬው መሰናዷችን ዶናልድ ትራምፕ ለኢራኑ መንፈሳዊ መሪ የላኩትንና የኒውክሌር ድርድር እንደገና እንዲጀመር የሚጠይቀውን ደብዳቤ መነሻ በማድረግ የሁለቱን አገሮች ግንኙነትና አሁናዊ ቀጣናዊ ጉዳዮችን እንዳስሳለን። አብራችሁን እስከ ዝግጅታችን ፍጻሜ እንድትቆዩ በአክብሮት ጋብዛለን። በአሜሪካ እርዳታ የተገነባው የኢራን ኒውክሌር ፕሮግራም። በእኔ ግምት ይህ ማስፈራሪያ ብልሃት የጎደለው ነው አሉ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ። የኢራንን መንግስት በበላይነት የሚዘውሩት መንፈሳዊ መሪው አያቶላ አሊ ካሚኒ ይህን ያሉት ሰሞኑን ዶናልድ ትራምፕ በተባበሩት አረብ ኤሚሬቶች ከፍተኛ ዲፕሎማት አማካኝነት ወደ ቴህራን በኒውክሌር ልማት ዙሪያ ያቋረጥነውን ድርድር እንቀጥል የሚል ደብዳቤ ከዛም ማስፈራሪያ ከላኩ በኋላ ነው። አንዋር ጋርጋሽ በተባለ ዲፕሎማት አማካኝነት የተላከውን ደብዳቤ የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ መቀበላቸው ተነግሯል። ሆኖም ዶናልድ ትራምፕ ለአያቶላ ካሚኒ ደብዳቤ መላኩን በሚዲያ ማስታወሳቸውን ተከትሎ መንፈሳዊ መሪው የፕሬዝዳንቱን ወቁልኝ መልእክት በበጎ የተመለከቱት አይመስሉም። አዛውንቱ ሃይማኖታዊ መሪ ደብዳቤው እንዳልደረሳቸው ገልጸው የንደራደር ጥያቄው የዓለምን አመለካከት ማሳሳቻ ሲሉ ገልጸውታል። በአመታት ቁጭ ብለን ተደራድረን ይሄው ሰውዬ አልቆ ስምምነት ላይ ተደርሶ የተፈረመውን ውል አሽቀንጥሮ ጣለው በማለት ትራምፕ በመጀመሪያው የፕሬዝዳንትነት ዘመናቸው እንደ አውሮፓ አቆጣጠር በ2015 ከተፈረመው ውል አሜሪካ እንድትወጣ ማድረጉን ያነሳሉ። አሁን ለሁለተኛ ጊዜ በፕሬዝዳንትነት ተመርጠው ወደ ዋይት ሃውስ ከገቡ በኋላ ቴህራንን እንደገና እንደራደር የሚል ጥሪ እያቀረቡ ነው። ሰውየው የሚታወቁበትን የካሮትና ልምጭ መርህ በኢራንም ላይ እያሳዩ ነው። በአንድ በኩል የንደራደር መልእክት እየላኩ በሌላ በኩል ደግሞ በኢራን ላይ ከፍተኛ የተባለ ማዕቀብ እንጥላለን ሲሉ እያስፈራሩ ይገኛሉ። መንፈሳዊ መሪው ለዚህ ማስፈራሪያ ታዲያ ከአሜሪካ ጋር የሚደረገው ድርድር ማዕቀብ የማያስነሳ ከሆነ ጉንጭ አልፋ ነው። ኒውክሌር የጦር መሳሪያውን በተመለከተ ኢራን መገንባት የለባትም እየተባለ ነው። ኒውክሌር ቦምብ መገንባት ከፈለግን የአሜሪካ ማስፈራሪያ አያስቆመንም ሲሉ የትራምፕን ልምምጥና ማስፈራሪያ የቀላቀለ የንደራደር ጥያቄ አጣጥለዋል። አያቶላው አክለውም ኢራን ጦርነት አትፈልግም፣ የሆነ አካል እርምጃ ወስዳለሁ ካለ ግን ምላሹ ቁርጠኛና የማያወላውል በማለት ኮምጨጭ ያለ ምላሽ ሰጥተዋል። አሜሪካና የኢራን ታሪካዊ ግንኙነት። የኢራንና አሜሪካ ግንኙነት ከቀዝቃዛው ጦርነት የጦፈ ወዳጅነት፣ አይዲዮሎጂያዊ ልዩነትና ጂኦፖለቲካዊ መለዋወጥን መሰረት ካደረገ ጥላቻ እስከ ኒውክሌር ውዝግብ የዘለቀ ነው። እንደ አውሮፓ አቆጣጠር ቀድመ 1979 የሁለቱ ሀገራት ግንኙነት በጸረ ሶቪየት ህብረትና የኮሚኒዝም መስፋፋት ትግል የጠበቀ ወዳጅነትና ትብብር የነበራቸው ሲሆን የኢራኑ መሪ ሼክ መሐመድ ራዛ ፓህላቪ በዋይት ሃውስ ቤተኛ ነበሩ። አሜሪካ የሶቪየትን መስፋፋትና ተጽዕኖ በመግታት ላገዘችው ኢራን አቶም ለሰላም በሚል መርህ የኒውክሌር ቴክኖሎጂን ጨምሮ በርካታ ወታደራዊ ድጋፍ አድርጋላታለች። ኢራን ከፍተኛ ኢኮኖሚያዊ ድጋፍም ከአሜሪካ ታገኝ ነበር። የኢራን የኒውክሌር ግንባታ መነሻው ይህ የአሜሪካ እርዳታ ነበር ማለት ነው። እንደ አውሮፓ አቆጣጠር በ1979 እስላማዊ አብዮት ተካሂዶ የኢራንና የአሜሪካ ግንኙነት መሻከር ጅማሬ ሆነ። ሼህ መሐመድ ራዛ ከስልጣን ተፈንቅለው የአያቶላ ኮሚኒ ሃይማኖታዊ መሪ አገዛዝ የሁለቱ ሀገራትን ግንኙነት ጉዳይ እስካሁኗ ደቂቃ ድረስ በጠላትነት እየተያዩ ለመቆየት ምክንያት ሆኗል። ከኢራን እስላማዊ አብዮት ጋር በተያያዘ አሜሪካ ኢራን ላይ የበለጠ ጥርስ ያስነከሳት ጉዳይ በቴህራን የነበረው ኤምባሲዋን ጥሰው የገቡ ተማሪዎች 52 አሜሪካውያን ለ444 ቀናት የማገታቸው እርምጃ ነው። አብዮተኛ ተማሪዎች ህዳር 1979 ታግተው የነበሩትን አሜሪካውያን ዲፕሎማቶችና ሲቪሎች በአልጄሪያ ዲፕሎማሲያዊ ድርድር ሮናልድ ሬገን ጂሚ ካርተርን በምርጫ አሸንፈው ዋይት ሃውስ በገቡበት ዕለት እንደ አውሮፓ አቆጣጠር ጥር 20 ቀን 1981 ሊለቀቁ ችለዋል። የዜጎቿ መታገት እንዲሁም ፖለቲካውና አይዲዮሎጂያዊ ቅኝት ምክንያት የሁለቱ ሀገራት ግንኙነት በፍጥጫና በጠላትነት እዚህ ሊደርስ ችሏል። ጆርጅ ደብሊው ቡሽ ኢራንን በአሸባሪነት እንዲሁም ጅምላ ጨራሽ መሳሪያን በማምረት የወነጀሉ ሲሆን በሚስጥር ኒውክሌር ስታለማባቸው የነበሩ ናታንዝና አራክ የተባሉ ቦታዎች መገኘታቸው ከተባበሩት መንግስታት ጭምር ማዕቀብ እስከመጣል ደረሰ። አሜሪካና አጋሮቿ የሆኑት እስራኤልና እንግሊዝ ስታክስኔት የተባለ የኮምፒውተር ቫይረስ በማዘጋጀት በኒውክሌር ማብላያ መሳሪያዎቿ ላይ ሳይበር ጥቃት ሙከራ አደረጉ። ጥረታቸው ብዙም ጉዳት ሳያደርስ
የኢራን መንግስት ደርሶበት ማክሸፍ ከመቻሉም ባሻገር በዓለም ጠንካራ ከሚባሉት ሳይበር ጦር ካላቸው የሚስተካከል ባለሙያዎች እንዲኖራት ምክንያት ሆኗታል ተብሏል። እንደ አውሮፓ አቆጣጠር በ2015 ባራክ ኦባማ ስልጣን ላይ በነበሩበት ወቅት ቻይና፣ ፈረንሳይ፣ ሩሲያ፣ እንግሊዝ፣ አሜሪካና ጀርመን የተሳተፉበት የጋራ ጥቅል ድርጊት መርሃ ግብር የተባለ የኒኩሌር ስምምነት ከኢራን ጋር ተፈረመ። በስምምነቱ መሰረት ኢራን የኒኩሌር ልማት ፕሮግራሟን ለመቀነስ የተስማማች ሲሆን በምላሹ የተጣሉባት ማዕቀቦች በከፊል እንዲነሱላት ያለመ ነበር። በ2016 ወደ ስልጣን የመጡት ዶናልድ ትራምፕ ለአውሮፓ አቆጣጠር በ2018 ሀገራቸውን ከኢራን የኒኩሌር ስምምነት አስወጡ። ለውሳኔ ያቀረቡት ምክንያት ደግሞ ስምምነቱ ኢራን አካባቢውን በምትደግፋቸው ታጣቂዎች ከማተራመስ እንዲሁም የባላስቲክ ሚሳኤል ልማት ከማምረት አላገዳትም የሚል ነው። እስራኤል ከመጀመሪያውኑ የኒኩሌር ስምምነቱን አጥብቃ ስትቃወም የነበረ ሲሆን ዶናልድ ትራምፕ አፍቃሪ እስራኤል ስለነበሩ ከስምምነቱ ለመውጣት እንደ ምክንያትነት ይነሳል። ከዛም አለፍ ሲል አሁን በጆ ባይደን ውሳኔዎች ላይ እያደረጉ እንዳለው ሁሉ የባራክ ኦባማን ሌጋሲ የማደብዘዝ እርምጃም እንደሆነ ይጠቀሳል። ትራምፕ ከድርድሩ እንደወጡ ከኢራን ላይ ተነስቶላት የነበሩትን ማዕቀቦች መልሰው ከመጣላቸውም በላይ የኢራን ኢኮኖሚ ያደቅልኛል ያሏቸውን ተጨማሪ ማዕቀቦች አከታትለው ጣሉ። የኢራን አብዮታዊ ዘብንም በአሸባሪነት ፈረጁ። እንደ አውሮፓ አቆጣጠር በ2020 የአብዮታዊ ዘቡን ዋና አዛዥ ቃሲም ሱሌይማኒን ኢራቅ ውስጥ በድሮን እንዲገደል አደረጉ። ጆ ባይደን በአሜሪካ ፕሬዝዳንትነት ዘመናቸው በትራምፕ የተሰረዘውን ስምምነት እንደገና ለማስጀመር ጥረት ቢያደርጉም ሊሳካ አልቻለም። በዚህ መካከል በ2015 በተፈረመው ስምምነት ከተፈቀደላት የዩራኒየም ክምችት 18 እጥፍ ያሳደገች ሲሆን ለኒኩሌር ቦምብ መስሪያ የሚፈለገውን 90 በመቶ ጥራት ደረጃ ያለውን ዩራኒየም ማበልጸጓ ይነገራል። ምንም እንኳ ኢራን የኒኩሌር ፕሮግራሟ ከኃይል ማመንጫ ውጪ ዓላማ የለኝም ብትልም እስራኤልን ጨምሮ ምዕራባውያን ጉዳዩን ሊቀበሉላት አልቻሉም። ለዚህም እስራኤል የኢራን የኒኩሌር ሳይንቲስቶች ቴህራን ጎዳናዎች ላይ ሳይቀር እየቀነደሸች በመጣል ለማደናቀፍ ስትሰራ ቆይታለች። አሁንም እየሰራች ነው። አሜሪካና አጋሮቿም የኢራን ኢኮኖሚ ያሽመደምዳል በሚል ተደራራቢ ማዕቀቦችን አዝንበውባታል። ከጋዛው ጦርነት ጋር በተያያዘ ኢራን በቀጥታ የእስራኤልን የማያባራና ሲቪሎችን በጅምላ ኢላማ ያደረገ ድብደባን ከመቃወም አልፋ አቋቁመዋለች ከሚባለው ከሂዝቦላ ጋር በመተባበር ጥቃት እስከ መፈጸም ደርሳ እንደነበር ይታወሳል። በእርግጥ እስራኤልም የሐማሱን መሪ እስማኤል ሃኒያን ኢራን ዋና ከተማ ቴህራን ውስጥ ለፕሬዝዳንቱ በዓለ ሲመት ተጉዞ ባረፈበት ቤት በመግደል እጀ ረጅም መሆኗን አሳይታበታለች። የሃኒያ በቴህራን ውስጥ በእስራኤል መገደል ከፍተኛ ሀፍረትና ንዴትን ፈጥሮባታል። በእርግጥ ከዛ ቀደም ብሎ እስራኤል በደማስቆ የሚገኘውን የኢራን ኤምባሲ በአየር ጥቃት ሰንዝራ በርካታ የቤት ጥበቃ አባላትንና ወታደራዊ አመራሮችን በመግደል አቅሟን አሳይታለች። የሰሞኑ የትራምፕ ደብዳቤና ማስፈራሪያ ኢራን በሰፊው እያካሄደችው ነው በሚባለው የኒኩሌር ፕሮግራሟና በቀጣናው በምትደግፋቸው ሄዝቦላ ሀውቲዎች የሶሪያ አማጽያን አማካኝነት ባላት ተጽዕኖ በትራምፕ አስተዳደርና በእስራኤል ዘንድ ቀዳሚ የትኩረት ማረፊያ አድርጓታል። ዶናልድ ትራምፕ ለእስራኤል ካላቸው የጠበቀ ወዳጅነት፣ አስተማማኝ ሰላም የመፍጠር ፍላጎት የኢራንን ነገር እልባት ለመስጠት የተነሱ ይመስላሉ። ከዚህ በተጨማሪ ቴህራን በተደራራቢ ማዕቀቦች ኢኮኖሚዋ መድቀቁንና በቀጣናው የምትደግፋቸው ታጣቂዎች በመዳከማቸው ኢራን በኃይል ለመጫንና አሜሪካ በአሸናፊነት የምትወጣበትን ስምምነት ለመፈረም ትክክለኛው ጊዜ አሁን ስለመሆኑ የተረዱ ይመስላሉ። ዶናልድ ትራምፕ ወደ ስልጣን በመጡ በሁለት ወራት ጊዜ ውስጥ የዩክሬን ሩሲያ ጦርነትን፣ በአሜሪካ የሚገኙ ህገወጥ ስደተኞችን የማባረርና በካናዳ፣ ቻይና፣ ሜክሲኮና በአውሮፓ ህብረት የንግድ ታሪፍ አዝንበው ሲያበቁ ወደ ኢራን የኒኩሌር ስምምነት ጉዳይ ፊታቸውን አዙረዋል። ሰውየው ለሐማስ እንዳደረጉት በዩክሬንም መሪ ላይ አድርገውት እንደተሳካላቸው ሁሉ ለኢራንም በመጀመሪያ የንደራደር ደብዳቤ በሶስተኛ ወገን ልከው በትሩዝ ማህበራዊ ትስስር ገጻቸው ብቅ ብለው ደግሞ የሀውቲ ሚሊሻዎችን የሚተኩሷቸው እያንዳንዷ ጥይት በኢራን እንደተተኮሰች ይቆጠራል፣ ለዚህም ዋጋ ትከፍልበታለች ሲሉ አስጠንቅቀዋል። የፕሬዝዳንቱ ዛቻ የመጣው ሀውቲዎች እስራኤል ወደ ጋዛ እርዳታ እንዳይገባ ከልክላለች በሚል በቀይ ባህር የሚያልፉ የእስራኤልና የአሜሪካ መርከቦች ላይ ጥቃት ሰነዝራለሁ ማለታቸውን ተከትሎ ነው። አሜሪካም ባለፈው ሳምንት በሀውቲዎች ይዞታ ላይ
በሰነዘረችው የአየር ጥቃት በርካታ ሰዎች መገደላቸው ተሰምቷል። ትራምፕ በተባበሩት አረብ ኤሚሬቶች ዲፕሎማት በኩል ለመንፈሳዊ መሪው በላኩት ደብዳቤ በኒኩሌር ጉዳይ ስምምነት ላይ የማንደርስ ከሆነ ኢራን ወታደራዊ እርምጃ ይጠብቃታል ሲሉ አስጠንቅቀዋል። አያቶላ አሊ ኻሜኒ ትራምፕ ቀድሞ የተስማማንበትን ጉዳይ አሽቀንጥሮ በመጣሉ ሌላ ድርድር የሚባል ነገር የለም ሲሉ ምላሽ ሰጥተዋል። የኒኩሌር ድርድሩ ፈቀቅ የማይል ከሆነ አሜሪካ የእስራኤልን ፍላጎት መሰረት አድርጋ የተለያዩ እርምጃዎችን ልትወስድ እንደምትችል ገመታል። ከትራምፕ ተደጋጋሚ ማስፈራሪያዎችና ዛቻዎች መገንዘብ እንደሚቻለው ኢራንን ማዳከም ቁልፍ ዓላማ ተደርጎ መወሰዱን ነው። ኢራን በኢኮኖሚ ለማድቀቅ ደግሞ የተቀናጀና ተደራራቢ ማዕቀብ መጣል ቀዳሚው እርምጃ እንደሚሆን አይካድም። ኢራን ለኒኩሌር ማብለያ የምትጠቀምባቸውን ቴክኖሎጂዎች፣ ግብአቶች፣ የሰው ኃይል እንዳይኖራት መከልከልና ኢኮኖሚያዊ አቅሟን ማሳጣት እንደ ዋነኛ ስልት እየተወሰደ ይገኛል። ለዚህ አንዱ ስልት ኢራን ያላትን ከፍተኛ የነዳጅ ምርት እንዳትሸጥ ማገድና በሚገዙ ሀገራትም ላይ ጠንከር ያለ ቅጣት መጣል መሆኑ በተደጋጋሚ ሲገለጽ ነበር። በሌላ በኩል በመካከለኛው ምስራቅ የምትደገፈውና የውክልና ጦርነት ያካሂዱላታል የሚባሉትን ታጣቂ ቡድኖች ማዳከም ሲሆን አንዱና ዋነኛው የሚባለው የሊባኖሱ ታጣቂ ቡድን ሄዝቦላ በእስራኤል መሪዎቹና ወታደራዊ አቅሙ በመመታቱ ተዳክሟል ተብሏል። የሐማስ ዕጣ ፈንታ ተመሳሳይ ነው። አሁን ተራው የሀውቲ ሲሆን ከአረብ ሀገራት ጋር ሰላማዊ ግንኙነት የሌላት ቴህራን የምትደግፋቸው ታጣቂ ቡድኖች መዳከም ራሷኑ የበለጠ ከማዳከሙ በላይ በቀጣናው ተጽዕኖዋ እንዲከስም ሊያደርገው እንደሚችል ይገመታል። ከነዚህ ሁለት ሁኔታዎች በተጨማሪ ዶናልድ ትራምፕ እንደዛቱትና የእስራኤሉም ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት በኒኩሌር ማብለያ ጣቢያዎቿ ላይ ጥቃት ሊፈጸም የሚችል ይሆናል። ለኢራን ተስፋ ሊሆናት የሚችለው አንድ ነገር ያለ ይመስላል። እሱም የቻይናና የሩሲያ አቋም ነው። እንደ አውሮፓ አቆጣጠር መጋቢት 5 ቀን 2025 የሁለቱ ሀገራት ተወካዮች ስብሰባ ተቀምጠው የኒኩሌር ድርድሩ እንደገና እንዲጀመርና በኢራን ላይ የተጣለው የተናጠል ማዕቀቦች ያለምንም ቅድመ ሁኔታ እንዲነሱ ጥሪ አቀርበዋል። ሩሲያና ቻይና ከኢራን ጋር የጠበቀ ግንኙነት ያላቸው ሲሆን በተለይ ቻይና ዋነኛ የኢራን ነዳጅ ገዢ ሀገር በመሆኗ በድርድሩ ለቴህራን ድጋፍ ታደርጋለች ተብሎ ይጠበቃል። ምንም እንኳ ሩሲያ ከዩክሬን ጋር የገባችበትን ጦርነት ለማስቆም ከአሜሪካ ጋር ተቀራርባ እየሰራች ቢሆንም ከረጅም ጊዜ አጋሯ ኢራን ጋር ያላት ግንኙነት በዚህ ምክንያት ሊለወጥ ይችላል ተብሎ አይገመትም። አውሮፓ ህብረትም ቢሆን ትራምፕ ከቀደመው ድርድር መውጣታቸውን ሲቃወሙ የነበረ ከመሆኑም በላይ ሰሞኑን በንግድና ታሪፍ እንዲሁም በሩሲያ ዩክሬን የሰላም ድርድር ገለል በመደረጋቸው በትራምፕ ላይ ያላቸው እምነት የተሸረሸረ ይመስላል። በቀጣናው ያለው የተወሳሰበ ጂኦፖለቲካዊ ሁኔታ በርካታ ተዋናዮች መኖርና የዶናልድ ትራምፕ ኢተገማች ባህሪ የኢራን የኒኩሌር ድርድር ጉዳይ ሂደትና ውጤትን ለመገመት አዳጋች ይሆናል። የዶናልድ ትራምፕን ዳግም የንደራደር ጥሪን መሰረት በማድረግ የኢራን አሜሪካ ጉዳይ የዳሰስንበት የዛሬው የኢትዮ ዓለም አቀፍ ዝግጅታችን በዚሁ ተጠናቋል። ሰላም ቆዩን።